ጥያቄና መልስ ነው ያለው። የመጨረሻ አንድ ጥያቄ ልጠይቅ ይፈቀድልኛል? ይቻላልሽ? ኦኬ። በገድለ መባጽዮን ገጽ 156 ላይ ኢየሱስ ክርስቶስ ከመባጽዮን ጋር ለአንድ ሰዓት ያክል ከንፈር ለከንፈር እንደተሳሳመ ይናገራል። እስኪ ስለዚህ አስረዱ። ምንድነው እኛ የምንማረው? እንግዲህ መባጽዮን የተባሉ ሰው ትልቅ ሰው ናቸው። ከመጽሐፉ እንደምናየው ስዕላቸው አለና ትልቅ ሰው ናቸው። ኢየሱስ ክርስቶስም እንደምናውቀው ያው ኢየሱስ ነውና ለአንድ ሰዓት የሚሆን ለከንፈር ለከንፈር እንደተሳሳመ ይናገራል። ገጽ 156 ላይ ምን ለማለት ፈልጎ ነው? ከዚህ እኛ የምናነብ ሰዎች ከዚህ ምን እንረዳ? ምንድነው የምንወስደው ትምህርት የሚለውን ነገር እስኪ እንዲያስረዱኝ ነው። አመሰግናለሁ። በጣም ጥሩ ነገር። ለመባጽዮን ከእግዚአብሔር ጋር ከመዋደዱ እግዚአብሔር ጋር ድንቅ ስራውን ከመስራቱ ለሱ ታማኝ ሆኖ በመገኘቱ እግዚአብሔር የመውደድን ለመግለጽ እንጂ በሌላ ሲስተም እንዳልሆነ ይገባናል። ነገር ግን መጽሐፉን ገድሉን ራሱን አዘጋጅተን ይዘን አንተ ባልከው ነው መንገድ የተረጎመው ወይንስ በሌላ መንገድ ነው የሚለውን አይቼ በትክክል ባስረዳ ነው የሚሻለኝ። ስለዚህ ሰላም ሆንልኝ። ኦኬ። ስለዚህ ለአሁን ያለሁት መልስ ያው ከፍቅር አንጻር ነው እያሉኝ ያለሁት። ከመውደድ ኢየሱስ ልጁን ከመውደድ አንጻር ነው ከንፈር ለከንፈር የሳመው እያሉኝ ነው ማለት። አሁን እኔ ለምሳሌ አሁን ከዚህ በፊትም ተመልሶልኛል። በእርግጥ አባት ልጁን ሲወድ ነው እንደዚህ የሚስመው። ጥያቄ ፈጠረብኝ። አባት ልጁን ሲወድ ለምሳሌ ኢየሱስ አምላክ ልጁን ሲወድ ወንጀሉን በመማር ነው እንጂ ከንፈሩን በመሳም እንዴት ውዴታውን ይገልጻል? ፈጣሪ ሰዎችን ሲወድ ወንጀላቸውን በመማር ነው ውዴታውን የሚያሳየው እንጂ እኔ እስከሚገባኝ ድረስ ከንፈሩን መጥቶ እዚህ ምድር ድረስ ወደዚህ ምድር በመምጣት ከሰማይ ሰማይ ወርዶ ነው የሚለው መባጽዮን ሲናገር። በቀጥታ ወደ እኔ ወረደ፣ ከዛም በኋላ ለአንድ ሰዓት ያክል ነው ከንፈሬን ሳመኝ የሚለው። ጣፈጠኝ ሁላ ይላል። ትልቅ ሰው ነው እንግዲህ መባጽዮን ማለት ነው ስዕሉ ላይ እንደምናየው። እዚህ ከዚህ አሁን አንባቢዎች ምንድነው የምንረዳው ነው? እንዲህ ፍቅር ማለት እኔ አሁን አባቴ አሁን ለምሳሌ አሁን የወለደኝ አባቴ እኔን ከንፈሬ ለአንድ ሰዓት ቢስመኝ ምን የሚባል ፍቅር ነው ይሄ? እኮ ሌላ ነገር እኮ ነው ውስጣችን ላይ ኢማጅን የሚያደርገው። እንዴት ነው አባት ለልጁ በዚህ መልኩ ፍቅሩን የሚገልጸው? እና የነገር ጥያቄ ፈጥሮብኝ ነው። ስለመለሱልኝ አመሰግናለሁ። ያው እንደው ያለውን ነገር ይሄ ነው። እናመሰግናለን። ግን ይህን መልስ አልመለሱልኝም። ስለዚህ የመጨረሻ አንድ ጥያቄ ልጠይቅ። አይ በቃ ይሄኛውን ስላልመለስኩልህ ነገ በፕሮግራም አንብበን መተን መልሰን ሌላውን ደግሞ ብንጠያየቅ ይሻላል። ነገ ስንት ሰዓት ይገባሉ? ሁል ጊዜ 3 ሰዓት ላይ እንገባለን አብዛኛውን ጊዜ። ስለዚህ ምዕራፉን ቁጥሩን ነግረህናል። እስኪ መጽሐፉን ደግሞ እኛ ብዙ ጊዜ መጽሐፍቶቹ የተለያዩ ቦታ ላይ ስለሚገኙ በየእጃችን ላይ ብዙዎቻችን ላይ መጽሐፍቶቹ አይገኙም። ከዚህ አንጻር ላይብረሪ ገብተን መጽሐፉን ይዘን በስነ ስርዓት አንብበን ትክክል አንተ በምትለው ነው ወይ የተገለጸው የሚለውን ነገር አይተን ብንመልስ ነው የተሻለ የሚሆነው ማለት ነው። ኦኬ። አሁን የመጨረሻ አልኳትን ጥያቄ ያው ለመመለስ ስላልተመቸወስ ለመመለስ የሆነ እንደው የሚመልሱልኝ ጥያቄ ካለ አንዴ የመጨረሻ እድል ይስጡኝና እንለያይ። ስላልተመለሰች ጥያቄ መምህር ልጠይቅ የመጨረሻ አንድ ጥያቄ። አይ ለነገ አዘጋጁት በቃ ይሄንን። እሺ እንግዲህ በግድ ያው አይሆንም። አይ ኦርቶዶክስ መልስ አላት ሲባል ስለምሰማ ነው።